ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቼ ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁት ለሴቶች ነው። በብዛት እንዴት አድርገን በቤታችን ያለውን ሂማኔሮቻችንን እንዴት አድርገን እንደገና ሪዩዝ አድርገን እንጠቀማቸዋለን የሚለውን ለማሳየት ነው። እኔ በቲክታክ ሻፕ ላይ እሰራለሁ እና ዛሬ አብራችሁኝ ነው የምትውሉት። ቆንጆ ቆንጆ ነገሮችን እናደርጋለን፣ እንሰራለን፣ እቃ ሪቪው እናደርጋለን፣ ዊጋችንን እንሰራለን። እንደገና ደግሞ ስቶር እንሄድና ፊቴ ላይ የተወሰነ ሰሞኑን ብጉር እየወጣብኝ ስላለ ለሱ የብጉር ፓች አለ የሚለጠፍ እሱን እንገዛለን ማለት ነው። አብራችሁን ቆዩ። ቆንጆ ጊዜ ከኔ ጋር እንደምታሳልፉ እርግጠኛ ነኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ስለዚህ ተመልሼ መጥቻለሁ። ዛሬ የመጣልኝ እቃ ከቲክታክ ሻፕ ላይ ይሄ እቃ ነው። ኮፊ ማሽን ይመጣልኝ። ኦልሬዲ ከላይ ያለውን ባክሱን አንስቼዋለሁ፣ ተጥሏል። ያው በጣም ብዙ ስለነበረ እሱን አንስቼዋለሁ። ይሄኛው ነው ያው ምስሉ ላይ እንደምታዩት ላቀርብላችሁ ነው። አይ ቲንክ ይታያችኋል እያስባለሁ። ይሄን የመሰለ ኮፊ ማሽን ነው። ኮፊ በጣም ነው የምወደው። የባለፈው ቪዲዮ ላይ አይታችኋል እንዴት እንደምጠጣ። በጣም ብዙ ቡና ነው በቀን ውስጥ የምጠጣው። ስለዚህ ይሄ ደግሞ በደንብ ይገላግለኛል። የጀበና ነው የምወደው፣ ግን ይሄም ደግሞ ያስፈልጋል። አንዳንድ ጊዜ ቤታችሁ ላይ በደንብ ኦርጋናይዝድ አድርጋችሁ ቆንጆ አድርጋችሁ አስቀምጣችሁ እንግዳ ምናምን ሲመጣ በራሱ ሰርቭ አድርጎ በራሱ ማስተናገድ እንዲችል በራሱ መጠቀም እንዲችል ያደርጋል ማለት ነው። ይሄኛውን ቆንጆ አድርገን አንድ ቤቴ ውስጥ የሆነች ቦታ አለች ለዚህ ያሰብኩት። እሱንም ቆንጆ አድርገን ኦርጋናይዝድ አድርገን እናስቀምጣለን። ኮፊ ስቴሽን እንሰራለን ማለት ነው። ለጊዜው ግን ይሄን አንቦክስ እናድርገው። ቆንጆ እንደሚሆን እርግጠኛ ነኝ። እንግዲህ ማኑዋሉ ሞክሬው አይቼ ያው ቆንጆ ከሆነ ጥሩ ሪቪው ጥሩ ውጤት ካለው ቲክታክ ሻፔ ላይ ስለምለቅ የምትፈልጉ ሰዎች ካላችሁ፣ አሜሪካ ሀገር ያላችሁ እንደዚህ አይነት ነገር መግዛት የምትፈልጉ ሰዎች ካላችሁ የቲክታክ ሻፔን አስቀምጥላችኋለሁ አካውንቴን። እዛ ላይ ገብታችሁ ኦርደር ማድረግ ትችላላችሁ፣ መግዛት ትችላላችሁ። ቆንጆ ቆንጆ እቃ ነው ማስተዋወቀው። በዛ ላይ ደግሞ ኦነስት የሆነ ሪቪው ነው የምሰጠው። ያልሆነውን አልሆነም ነው የምለው። ቆንጆ ካልሆነ እቃውን አላስተዋውቅም። ቆንጆ ነው ብቻ ነው ቪዲዮ የምሰራላቸው። ስለዚህ ይህም ቆንጆ እንደሚሆን እርግጠኛ ነኝ፣ ምክንያቱም ብዙ ሪቪው አይቼ ነው ያዘዝኩት። ስለዚህ ቆንጆ ይሆናል ብለን ጥሩ ይሆናል ብለን እናስባለን፣ እንሞክረዋለንም። ሲታይ ቆንጆ እቃ ይመስላል። በጣም አሪፍ ነው። በዛ ላይ ደግሞ ስቴንለስ ስቲል ነው። ጥሩ ነው እሱ ነገሩ። ይሄ ውሃ የሚይዝበት ባትሉ ነው። እነዚህ ደግሞ የቡና ፊልተሮች ናቸው። ቡና እዚህ ላይ እናደርግና ፊልተር የምናደርግበት ነው። እዚህ ላይ የምንገጥምበት ነው። ሶ ቡና በዚህ እናደርግና እናደርጋለን ማለት ነው። ስለዚህ የወተትም እንትን ማድረጊያ ያለ ቆይ አቅርቤ አሳያለሁ። ስለዚህ ይሄን እንግዲህ ኮፊ ማሽን እንሞክረዋለን ማለት ነው። ቆንጆ ማሽን ነው። ይሄኛው ሲንግል ካፕ ነው። ይሄ ደብል ካፕ ነው። ሲንግል ካፕ ስትፈልጉ ይሄን ተጠቀማላችሁ። ደብል ካፕ ሲሆን ይሄ ይመጣል ማለት ነው። እና አሪፍ ነው። ይሄ ደግሞ ስቲም ማድረጊያ ነው። ወተት ወይ ደግሞ ቡናችሁን በዚህ ስቲም ያደርጋል። ስቲም ለማድረግ እንደገና ደግሞ ትኩስ እንዲያደርግላችሁ በዚህ ይሄ እንዴት ነው ኢትዮጵያ ሀገር አረፋ አድርገው ማኪያቶ የሚያወጡት አለ፣ እንደዛ ለማድረግ ነው። ስለዚህ እናየዋለን። በብልሴ እንዴት አጠቃቀሙን በደንብ ቼክ እናደርገዋለን፣ እናየዋለን ማለት ነው። ብቻ ቆንጆ ነው። እኔ አሪፍ ካየሁት እንግዲህ ቆንጆ ነው። እንግዲህ ከተጠቀምነው በኋላ ደግሞ በደንብ እንትን እንለዋለን ማለት ነው። ሬት እናደርገዋለን። ተመልሼ መጥቻለሁ። ባዝሩም ውስጥ ነኝ ያለሁት። ፀጉሩን ላስተካክል ስለሆነ ሰው ይሄ ነው የዚህ አይነት እንትን ነው። ግን ይሄኛው በጣም አሪፍ ፀጉር ነው። ይሄ በጣም ቆንጆ ፀጉር ነው። ረጅም ነው፣ አሪፍ ፀጉር ነው። ይሄኛው ከቲክቶክ ሻፕ ላይ የመጣ
መጣልኝ። ሰው ማሳጠር የፈለኩት ክሊፕ ነው። የተወሰነ ማሳጠር ፈልጋለሁ አትሊስት እዚህ ጋር የሚያክል። ስለዚህ ምን አይነት ሪዛልት እንደሚመጣ እናያለን ማለት ነው። መጀመሪያ ስትሬት አደርገዋለሁ። ፀጉሩን ስትሬት አደርገውና ከዛም በኋላ ነው መቁረጥ የፈለኩት። ስለዚህ ሞክረው እንዴው ቆንጆ ከሆነ እንግዲህ ተሳካልን ማለት ነው። አብራችሁን ቆዩ፣ የትም እንዳትሄዱ። ሀሳቤን ቀየርኩኝ። ስትሬት ማድረጉን ተውኩትና ልቀይረው ስለምችል ስለዚህ ይሄን አውልቄዋለሁ፣ ይሄን አድርጌዋለሁ ማለት ነው። ስለዚህ እንቆርጣለን። አሳዘነኝ ከቆረጥኩ በኋላ ከፋኝ እንደገና መረረኝ ኧረ ምረር ስንት ኢንች ይሆናል? 7-8 ኢንች ይሆናል። ያምራል ግን ወድጄዋለሁ። ስትሬት አድርጌ ጨርሻለሁ። ጫፉን እጥፍ አደርገዋለሁ ማለት ነው። ይሄን ይመስላል። ጫፉ እንደዚህ ነው። ጫፉን ብቻ እጥፍ አደርገውና ተመልሼ እመጣለሁ ማለት ነው።
ወድጄዋለሁ። በጣም ነው የሚያምረው። አያችሁት እንዴት ነው የሚያምረው? በጣም ወድጄዋለሁ። አሁን እንግዲህ ፀጉራችንን ጨርሰናል። ስለዚህ የሚቀረን ምንድነው? ስቶር መሄድ ነው። ስቶር መሄድ ደግሞ ለዚህ ለብሯችን መሸፈኛ እና የሚለጠፉ ቦች ከስተመጣለን። አብራችሁ ቆዩ። ሰብስክራይብ አድርጉ። በሚገርም ሁኔታ እዚህ ጋር በጣም ብዙ ነገር ነበር ሳወራ የነበረው። ለካ ድምፄን ሪኮርድ አላረገውም። ቪዲዮ ካለቀ በኋላ ነው ሳይ ለካ ብቻዬን ነበር ስለፈልፍ የነበረው። ምንም ድምፄን ሪኮርድ አላረግም ነበር። ኤኒዌይ ፀጉሬን እንደዚህ ሰርቼዋለሁ። በጣም ቆንጆ ሆኖልኛል። ስለዚህ በኔክስት ቪዲዮ ላይ ደግሞ በደንብ እንገናኛለን። ወጥቼ እገዛለሁ ያልኩትን እቃ አልገዛውም፣ መሸብኝ። ሶ በኔክስት ቪዲዮ ደግሞ በደንብ ቪዲዮ ሰራላችኋለሁ። ስቶሮች ሄደን ብዙ እቃዎችን እናያለን፣ እንገዛለን። ለክሪስማስ የሚያስፈልጉትን ነገሮች። ሶ ወዳችኋለሁ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ አድርጉ ቻናሌ። ባይ